ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ከኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ ሰላም ነው። ከእናንተ ጋርም ፈጣሪ አምላክ ሰላም እንዲያደርገው ምኞቴ ነው። ሀገራችንን ኢትዮጵያን ሰላም አንድነቷን ይመልስልን፣ ህዝቦቿን ይጠብቅልን፣ ፍቅር አንድነታቸውን ይስጥልን። ሁላችንም በያለንበት ፈጣሪ ጠብቆ ከቤተሰቦቻችን ጋር ለመገናኘት ያብቃን። አሜን እላለሁ። ውድ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት አጫጭር ቪዲዮዎችን ለኔ በጣም የሚያስቁና በጣም የሚያዝናኑ የሆኑትን ለእናንተም ይዤላችሁ መጥቻለሁ ማለት ነው። በጣም የሚያዝናኑ ናቸው። ፈታ በሉባቸው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ እዩ ማለት ነው። ፈታ ዘና በሉ። አሁን ቀጥታ ወደ ቪዲዮ شوف لحظة شوف بسم الله عليك ወደ ቤተሰቦቼ እንግዲህ በጣም ፈታ ዘና ያደረገኝ ቪዲዮ ነው ማለት ነው። እናንተ ፈታ ዘና እንደምትሉ ተስፋ አደርጋለሁ። እስኪ ወደ ቀጣዩ ቪዲዮ ዘማለና በቀንድምቱ ዘማለ ሳተፋቁ ድምቱ በጤናው ነው ወይ አይችልም እሱ ዝማይልሱ። ጠቅላይ ሚኒስትራችን ያው ጠፍተው ነበረ። ዝም አለ እኮ ጠፋ ወይ ድምጹ እየተባለ ነበረ። ይሄው አሁን መጣው ብሏል። እንግዲህ ተዘፍኖለት ነበር ማለት ነው። አሁንም ወደ ቀጣዩ ቪዲዮ አብራችሁን ቆዩ። يو شنو اليوم غابت منقلب السكان اليوم. جاز ابو الرجال عاصم بن عمي جوجل سبايك ما سكان راح فيها اليوم علاوي. خلاص اوريدي خلاص ايوه شو تبغى غابت منك بس ها يلا يلا تعال هديه للعلاوي تعال يلا هلا الو هون الدخان علاوي الو الو شوف خلاص هو كان مالي ما مالك እንግዲህ እንደምታዩት የመኪናው መሪን የቆረጡበት በጣም የሚገርም ነው። እስኪ ምን ይላቸው አብረን ነው ማለት ነው። لا اله الا الله طول سيارتي سيارتي تصوتي شو صوتي انا اعطيتك سكان راجل تيجي تصوتي والله بالعكس لا لا مو بفصل انا قلت لك غير لي هذا በጣም የሚገርም ነው። እንደምታዩት አሳብደውታል። ይሄ ቲክቶክ የማያመጣው ነገር የለም። እስኪ አሁንም ወደ ቀጣዩ ቪዲዮ ከነሱ ጋር ነን። ابوي شابه اخترب سلامات حبيبي شو اخبارك؟ مصيبه شويه غير سوري شو سوري قلت لحظه شو سوري انزلنا يا اخي شو غراب مال انجترك ما في ماي ايه بما نايم ماي يب ماي ይህ እንደምታዩት ልጁ ትንሽ የዋህ ነገር ነው። እሱን እያዋራ ነው። ሲያዋራው የመኪናውን ከፊት ያለውን እንትን ሲለቀው ሰውየው ውስጥ እንደሆነ አናቱን ያለው ማለት ነው። ቲክቶክ ገና ብዙ ያሳየናል። ገና ብዙ ማለት ነው። ብቻ እኛ እድሜያችን علاوي اليوم كيف لا اتكلم عن السياره اتكلم عن السياره اليوم شو اسمه ولا
ከላይ ሆነው ነው ውሃ የደፉባቸው። እኔ በጣም ዘና እያረጉ ፈታ እያረጉኝ በጣም የሳኩባቸው ነው ማለት ወደ እናንተ ማቀርብ። ስለዚህ ቀጣይ ደግሞ በጣም የሚያስደስት በጣም የሚያስቅ ሰውየው ውሃ ውስጥ ገብቶ እንዴት እንደሚሆን ጭቃ ውስጥ ማለት ነው። በጣም ነው የምትስቁት። እስኪ አብረን እንየው። እኔ በጣም ያሳቀኝ تليفونك الوادي سيري بس سيري بس سير سيري بس سير لا 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 ايه والله صدق ايه يعني ما حصل ما يشوف تليفونك الله والتليفون لا تمسخر وياه ابو شرف بالتليفون لا تمسخر لا تمسخر لا تمسخر دخل الحب عفادي ታያችሁት እንደነበረው በጣም ውድ የሆነ ስልክ ነው እንግዲህ ከቆሻሻ ውሃ ውስጥ የከተተው። እንዳያችሁት ፈልጎ ሲያወጣው ሁለተኛ ከተተው። መጨረሻ ላይ ደግሞ እሱም አልበቃ ብሎ በጥፊ አይተውተው ስንቱን ታሳየናለህ። እስኪ እኔ ዘና የምልባቸው አብረን ዘና እንበልባቸው። ከፍቅረኛዬ ጋር ልንስማማ አልቻልንምና ተለያየን። ከተለያየን በኋላ ግን አንድ ሀሳብ መጣልኝ። እሷ ጋር ብዙ ፎቶዎች ነበሩኝና ደውዬ አዶ በቃ ተለያየን አይደለ? እኔም የራሴን ህይወት ስለጀመርኩኝ አንቺ ጋር ያሉኝ ፎቶዎች አንቺ ጋር ምንም ስለማይጠቅሙ ፎቶዎችን እንዳለ ላኪልኝ እላታለሁ። ምን ብትለኝ ጥሩ ነው? 25 የተለያዩ ወንዶች ፎቶ ልካ አንተ የትኛው ነህ? ገባውም ትላላችሁ ለዚህ ሰው እኔ ይገባዋል እላለሁ። ምክንያቱም እንደፈለገው አድርጎ ሲበቃው በቃ ተለያየና እንደውም ደግሞ የሰጣትን ፎቶም መልሽ ስትል 25 ወንዶች ላከችለት። ደግ አረገችህ እና በአንተ ተለየሃት ይገባሃል። ወሰን አልባው ፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴን እንዳልስብ ላንኳኳለት ሁሉ ልቤ ይከፈትም እንኳን ሳካኔ ሐሳቤን ሸፍትም የልቤ ንግሥት አድርጌሻለሁ ውዴ ልሻለሁ። ይሄን የሰማችሁት ሙዚቃ እኔ በጣም ነው የምወደው ከምንም በላይ እኔ ስለምወደው ለእናንተ ገበስኳችሁ። ቀጣይ ደግሞ የብሬክስ ሚስት እንግዲህ ውሃ ውስጥ ጠልቃለች። ምን ትሆናለች? እስኪ እናያት። እኔ ችግር የለብኝም ዋና ላይ አሳ በለ ኦኬ እናትና ልጅ ሄድ እዛ ሻወር ግባ መጀመሪያ የውሃ ፍቅር አያችኋ አይሽዋ ሄሎ ዋናተኛዋ ታዲያ ለምን እስኪ ዋኝ እኔ በመጨረሻም እንግዲህ ዋና እችላለሁ ስትለኝ ዋና የምትችል መስሎ የነበር የገፈተርኳት ነገር ግን አሳ በለ ነው እንግዲህ ገፍትሮ ጥሎ ያው እችላለሁ ስላለችው ነው። ያው እንግዲህ አንዳንዴ እንደዚህ አይነት ነገር ይከሰታል። ወደ ቀጣይ ቪዲዮ እቺን የምስል ቆንጆ ልጅ በህፃንነቷ እንግዲህ አሳድርጓታል። የኛ ልጆች የኢትዮጵያ ልጆች በጣም እኛ እንኳን እንችላለን። እሱ ለራሳችን ጥያቄ ነው። ወደ ቀጣው no 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 no
ያስደነገጠኝ ደግሞ በጣም ያሳቀኝ ቪዲዮ ነው ማለት ነው። እናንተም ፈታ ዘና እንደምትሉ ተስፋ አደርጋለሁ። አሁንም እንቀጥላለን፣ አብረን እንቆይ። ኮድ ላይ ነው ሁሉን ነገር ተምረው የሚወጡ ገና ሳይወለዱ። ይቺ የምታወጥ ቆንጆ ልጅ እንዴት እንደምወዳት ልነግራችሁ አልችልም። በጣም ብዙ ቪዲዮዎች አሉኝ ስለሷ እና በጣም የሚያስደስቱኝ ነው። እኔ እስኪ እነሱ በዚህ እድሜያቸው በዚህ እንትናቸው እንደዚህ ይሆናሉ፣ እኛስ የኛ ልጆችስ? እሱን አሁንም በድጋሚ ለእናንተው ለኔ እንዴ ብሬ መጣ አዲ ሳሚ ፋፋ ጨምራ እጄ ሳሚ እናንተስ ምን ትላላችሁ ስለዚህ ልጅ ብልጣት? በጣም ተመችቶኛል። እኔ እናንተ ተመቻችሁ? ለኔ ተመችቶኛል። እናንተም እንደሚመቻችሁ ተስፋ አደርጋለሁ። እስረኛ ተፈታ፣ አብይ ኦነግ ነው። ኦነግ ገደለ፣ አብይ ኦነግ ነው። ደብረ ሲና ሲዘምት አብይ ጀግና ነው። እንትና ጀዋር ሲታሰር አብይ ጀግና ነው። አንተ ፈለግከው ሲሆን ዘራፍ እንደው እናንተ ፈለጋችሁ ሲሆን አብይን ባንዴ ከሰውነት ወደ አምላክነት ይቀይሩታል። ደግሞ እነሱ ያልፈለጉ ነገር ሲከሰት ባንዴ ከአምላክነት ወደ ሰይጣንነት። ኧረ ይሄ ሁሉም ደግሞ አድርገው ነገሩ ካለፈ ከሳምንት በኋላ ሁሉም ነገር ይረሳል። ይሄ ነው የሚያስጠላው። ይሄ ነው ስልችት የሚለው። እኔ ይሄ ለሁላችንም ያስተምራል ብዬ ነው የምናደርግ። ምክንያቱም ለሁላችንም እንድንታገዝ ነው የምንፈልግ። የማንኛውም ብሔር ቢሆን የሱ ብሔር ሲደግፍ አብይን ያመሰግናሉ፣ የሱ ብሔር ሲነካ ደግሞ እንጮኻለን ማለት ነው። ይሄ የሁላችንም ትምህርት ይሆናል ብዬ አስባለሁ። ወደ ቀጣው ምክር። የማይገልሽ ፈተና ያጠነክርሻል፣ ከአለት ከብረት የበረታሽ ያደርግሻል። የሆነ ለውጥሽ ላይ ስትደርሺ የሚያስገርመው መለውጥሽና መቀየርሽ አይደለም፣ ምን ያህል በከባድ ፈተና ውስጥ አልፈሽ ነው እዛ የደረስሽው የሚለው ነው የሚያስደንቀው። እንደነዚህ አይነት መካሪዎች እንደነዚህ አይነት ተናጋሪዎችን ደግሞ እግዚአብሔር ያብዛልን። እስኪ ቀጣው በጣም የሚያስቅ ነው እንየው ማለት ነው። ሰውን እንጎዳለን ብለን ራሳችን መጎዳት። Allah mai pai wala la kalum no wala yari Allah bagu padar mo wala yari oh wait bagay super batik nakal mo naman nakal mo wala bitaw mo wala والله ما عندهم طيب تعال انا لو متضرب بس ቤተሰቦች እንግዲህ ቪዲዮ ያያችሁትን ይመስላል። ደግሞ እስኪ ወደ ቀጣዩ በጣም የሚያስቅና በጣም እንትን የሚል ወደ ቀጣዩ ቪዲዮ አብረን እንሄዳለን ማለት ነው። ተከታተሉ እስከ መጨረሻ። ኦ شايفين ذبيحه يوني ليه مسوي ذبيحه ليه عقب مسوي ذبيحه انزين عندها تنبان راسه مين نو በዚህ ልጅ በጣም ነው የሚጫወቱበት በአጭርነቱ ማለት ነው። በጣም የሚገርም። እስኪ አሁንም ቀጣው እሱ ነው። አብረን ወደ ቀጣው እንሄድ።
ولا لا يصوير ولا والله لك ملؤون እሺ ከዚህ በመቀጠል ደግሞ አስተማሪ የሆነ አሪፍ ትምህርት ይሆናል ብዬ ያሰብኩትን ቪዲዮ አምጥቼላችኋለሁ ማለት ነው። ተታዘና እያላችሁ ከኔ ጋር አብረን እንቆያለን። ብቸኝነት ደስ ባይልም የውሸት አጋር ሆኖ በሰው ስሜት ከመቀለድና ከመጫወት ብቸኝነት በጣም የተሻለ ነው። እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ እስኪ ወደ አስቂኝ እና አዝናኝ ቲክቶከር እንሄዳለን ማለት ነው። አብረን እንቆይ። እንዴ ጋሼ መጥቶኝ እኮ ስርዓት የለዎትም እንዴ? ተታዘና እያላችሁ አብራችሁ እንዳላችሁ ተስፋ አደርጋለሁ። አሁንም ወደ ቀጣዩ ቪዲዮ እንሄዳለን ማለት ነው። ከዚህ በፊት አቅርቢያቸው ነበረ። በጣም እያለቀሱ ልጃቸውን የፈለጉ እሙሃይ አሁን ምን አጋጠማቸው? የ80 ዓመቷ አዛውንት እስኪ ነኝ እንግዲህ እንዳያቻቸው እሙሃይ የልጅ ልጃቸውንና ከእህታቸው ጋር ተገናኝተዋል ማለት ነው። እግዚአብሔር የተመሰገነ ይሁን። እስኪ አብረን ነው ምን እንደሚሉ ምን እንደሚፈጥ አንቺ ነሽ አንደንጓጀው ቦታ ቆጨኝ ያለት ያለችው የፍርዬ ልጅ እሱ እንደጣች እንደዚህ ትገረጋል አረግ መስል ልጅ አንተ ትኩፋንካችሁ ምን እንኳን ደሳሉት ካላብረ ደሳ ለዓለም እንዳለቀስኩ ነው ተቃቴ እስኪ እንግዲህ ይሄ ፕሮግራም ከተላለፈ በኋላ የዘሮ ሮማን ዘመዶች እሺ እንግዲህ እንዳያቻቸው ነው። እንግዲህ ለልጃቸው ደግሞ ያብቃቸው። በጣም ደስ ብሎናል። ሁለት የልጅ ልጃቸውን እና እህታቸውን ሌሎቹን ቤተሰቦቻቸውን አግኝተዋል። ቀሪ ህይወታቸውን በደስታ እንደሚኖሩ ተናግረዋል ማለት ነው። በጣም ደስ የሚለኝ በጣም ነው ደስ ያለኝ። እናንተንም ደስ እንደሚላችሁ ተስፋ አደርጋለሁ። ምክንያቱም የእናትን ነገር ታውቁታላችሁ። እናት ፍቅር የሆነች እናት 7 ልጇን ቀብራ 1 ልጇን ፍለጋ እንግዲህ በጣም ከባድ ነው። እናት የሆናችሁ የእናትን ነገርም የምታውቁታላችሁ ማለት ነው። ስለዚህ ሁላችሁም በጸሎት አግዟቸው ማለት ነው። ልጃቸውን እንዲያገኙ በጸሎት አግዟቸው። እስኪ ወደ ቀጣዩ ቪዲዮ ቃል ኪዳን ጥበቡን እናገኛታለን ማለት ነው። በጣም የሚያስቅና በጣም ያዝናናኝ ነው። እናንተንም ዘና እንደሚያደርጋችሁ ተስፋ አደርጋለሁ። አሰላ እቺ ደግሞ ማን ነበረች? ወሳንሳ የመሸ እንግዳ መቼም ትቀበላላችሁ አይደል? ግቡ ግቡ፣ ቤት ለእንግዳ ከመሸ ጥቁር እንግዳ ይዤላችሁ መጣ። እሰይ የወጋየሁ እናት አይደል? አየ አፍ አይቀሰርም። ሁሉት ሳሚ ስማታላ በሞትኩት የኔ ልጅ እንዴት ነሽ? ደህና ነሽ? ተባረኪ። ነፍሳሽ አንቺ ተባረኪ። ቁጭ በይ እዚህ እኔ ልጅ አረፍ በይ እኔ ጋር ቁጭ። አቤት አቤት፣ እንዴት ነሽ? ደህና ነኝ። የወጋየሁ እኮ ጓደኛ ነኝ። አፈር ለም መንገድ ላይ እኮ ነው የተዋወቅነው። ውድ ቤተሰቦች እንግዲህ እንደምታዩት ተጫዋቿ ታዋቂዋ ተዋናይት ቃል ኪዳን ጥበቡ በበጎ አድራጎትም የምናቃት ማለት ነው። በሚገርም ሁኔታ የገጠርም ባህል በደንብ እያሳዩን ነው። በጣም እኔ እንጃ በጣም ደስ ያለኝን ፓርት ነው ማለት ነው። ከናናዬ ጋራ
እስኪ እንቀጥል ምን ይሉ አብረን እንቆይ ማለት ነው ከነሱ ጋር ቆይታችን ይሆናል የገጠር በዓልን በትክክል ወደ ከተማዋ ወደ ገጠር ስትመጣ የሚያሳየውን ነው ማለት ነው የሚያሳይ እስኪ ምን ይላሉ ከዚህ በኋላ የሚለው በጣም የሚያስቅ በጣም ፈታ የሚያረጋችሁ ነው አብረን እንይ ማለት ነው ግን በቃ ያው እሷን ተከትዬ እዚህ ድረስ እኮ መጣሁ አይ እህቴ ሆናለች እሺ በጣም ነው የምወዳት ለነገሩ ስለ አንቺ እኮ ስሰማ አንቺ ከየት ነው ወዴት ነው ምናምን ብለሽ ሰው አትጠይቂማ አንቱ ነው አይ ይሄ የአንቱ ነገር ምንድነው ጉዳዩ ሰው ተይው ግድ የለም አይዞሽ አይ አንቱ ስላላልኩሽ ይደብርሻል እንዴ ኧረ ምንም ችግር የለም የኔ ልጅ ግድ የለም ተጫዋች እንግዲህ በጣም በሚገርም ሁኔታ አንቱ ካልከሽ ይደብርሻል እንዴ ነው ያለችው ከተማ የኖረች ልጅ ገጠር መጣ አንቱ ማለት በጣም ይከብዳል በነገራችን ላይ እኔም አንቱ ማለት በጣም ይከብደኛል ማለት ነው ገጠር ተወልጄ አድጌ ነገር ግን በኔንጃ በጣም ያሳቀኝ ማለት ነው አይቀሰርም ጣት ስትላት ምናምን ብቻ በጣም ተታዘና የሚያደርግ ነው ብዬ ያሰብኩትን እኔ በጣም የሳኩበትን ፓርት ነው ያመጣውላችሁ ማለት ነው እናንተም ተታዘና እንደምትሉ ተስፋ አድርጋለሁ ወደ ቀጣው ልጅሽ ነኝ ብዬ ነው እሺ እንዴት ነሽ ይህ ከቃል ኪዳን ጥበቡና ከናናዬ ጋራ የነበረን ቆይታ ይሄን ይመስላል ማለት ነው ወደ ቀጣይ ግን እንሄዳለን ማለት ነው ቀጣይ ደግሞ ሀና ዮሐንስን እናገኛታለን ሀና ዮሐንስ ምን ገጠማት ትንሽ ጠጥታ ምን ሆነች የሚለውን አብረን እናያለን ማለት ነው ወንዶች የዛሬ አበባዎች የነቃቃጣይ ነበልባሎች አቃጣዮች ሩዚ እኛም በነገር አቃጥለው በቦድካ ሲያነዱን ያድራሉ እንደሱ ምን እንዳለ ቁጭ ብሎ ሻይ ይጠጣል ልቀቂኝ ቆይ እንግዲህ ቆይታችን ከሀኒዬ ጋር ይሆናል ማለት ነው እንደዚህ ተታዘና ያደረገችን አብረን እንቆያለን ምን ሆነ ይሆን በቀጣዩ ደግሞ እስኪ ምን ይገጥም የሚለውን አብረን እናያለን ማለት ነው ወደ ቀጣዩ ቪዲዮ ያንቺ ወንድ ነሽ ለውስ እቅድሽ ወንድ የመሆን ሆነ በሮዛ ልቀቂኝ ልቀሽ አልቀመጥም ታያት ግድ የለም ትጫወት ታያት በሰው ቤት ታያት ይላል እንዴ ድሮስ ልተወለ ስንቀማቀማለ ሮዝዬ ለወንድ እናንተስ ምን ትላላችሁ ወንዶች አቃጣዮች ናቸው ወይስ እንግዲህ መልሱን ለእናንተ ማለት ነው አሁንም ከሷ ጋር የነበረን ቆይታ ይቀጥላል በጣም ዘና ያደረገኝ ነው እናንተም ዘና እንደምትሉበት ተስፋ አደርጋለሁ ማለት ነው ለነዚህ ታክል መጨነቃስ ለወንድ ልጅ መጨነቅ ማለት እኮ ነው እንደስ ምትደው ሁለተኛው የዓለም ጦርነትን በራስሽ ላይ ማወጭ አዋጅ ማለት እኮ ነው ጮቻ አሻንጉሊት ሰማሽ ተጫወች ወንድም ሰብሰብ ብለሽ ጠርቀምቀም ታረቂና አንድ ላይ ይዘሽ አንዳንዴ ግን እውነቷን ነው ብዙም ለወንድ ልጅ አብዝተን መጨነቅ ከባድ ነው ማለት ነው ስለዚህ አንዳንዴ እውነት ነው በጣም አብዝተን ከመጠን በላይ መጨነቅ የለብንም ብዬ አምናለሁ ማለት ነው ስለዚህ ሁላችሁም ያው በመጨነቅ ባለብን መጠን እንጨነቅ ከዛ ውጭ ግን ወንዶች በተለይ በፍቅር ህይወት እያላችሁ ገና አብዝታችሁ ስትጨነቁላቸው መሄጃ ያጣችሁ ከነሱ ሌላ ወንድ የሌለ የምትሄዱበት ወይም ደግሞ ሌላ ሰው እንደማታስቡ ምናምን አድርገው በማሰብ የመኩራራትና የመንጠራራት ስሜት ይኖራቸዋል ማለት ነው ወንዶችዬ በዚህ አጋጣሚ በጣም ይቅርታ ጠይቃለሁ እውነታውን ነው የተናገርኩት እንግዲህ ቀረካ እስኪ ወደ አሁንም እዛው ከሀኒዬ ጋር እንቀጥላለን አልቀመጥም በራሳችሁ ጥፋት ከናደሽ ውጭ ሻት ላድርግ ብለሽ ብትወጪ በየመጠጥ ቤት ወንድ የት እንሂድ የሴት መጠጥ ቤት ወይም እንደ ማኪያቶ ቤት ክፈችልኝ የት እንሂድ አረቄ ቤት ሁሉ እንደ ጉንዳኑ ወረው የት እንሂድ
ይህን ጊዜ እኮ ቁጭ ብሎ የስኳር ደም ግፊት አሜባ ኮሶ ምናምን በሽተኛ ያደረጋት የሚስቱን ስጋ የምስኪኗን የቦጨቀ ነው ሙች ድሮ ቡና ለሐሜት ይባል ነበር። አሁን ቡና ሲወደድባቸው አመል አይለቅም። በሻይ ከካን ጀመር በሻይ ይህኔ ቆንጆ አሜባና ኮሶ በንዴት ሳይሆን በምግብ ነው የሚመጣው። እናንተ መቼ በምግብ ብቻ የሚመጣ በሽታ መሰለሽ እንደሚያስይዙን እነዚህ ማለት እኮ አባሰጋ ይሮ አባሰጋ አታውቅም። በጣም ተመችቶኛል። እኔ ማርያምን በጣም በሳቄ ሞቁበት ነው ይሄ ማለት ነው፣ በጣም ከምላችሁ በላይ። ስለዚህ አሁንም ቆይታችን እስከ መጨረሻ ድረስ ከሷ ጋር ነው። ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ ማለት ነው። ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው። ኮሜንት፣ ላይክ፣ ሼር አስተያየት ከእናንተ እንፈልጋለን። አመሰግናለሁ። ተከታተሉ። የጌዳውን ችግር ምን መስያል ነጋፊ ላይ ኩሩሲ ሽግርሽንስ ምንድን ነው ያልሽው? እግሬ አንዱ ነው የማይረባን ከፍ አበሳጭቶኝ ሻት ላድርግ ብዬ ገባሁ አንድ ቤት። የራሴን ጉድ ብሰደብ እኔ ነው የሰደብሽኝ ብሎ ነካረገኝ ባፍንጫ ይደፈት ተስማ አትጨካኝ ነው እንደዚህ ያደረገኝን የዚህ ሰው የለህ እንደ ሶስና ትሙት እነዚህ ላይ ልወጣት ደረቱ ላይ ጎብ ብዬ አፍንጫውን ይዤ ድንጭላት ያምሻል እንደ ገሩ ባለጌ አይደለም እንደነሱ ስራ ቆይ አንዳንድሽ አወራረድልሻለሁ ሲሰራ የሞገስ አይደል ያንቺ አይቀር ደህና እኔን ያልሰከርኩት እኔ አልሰከርኩም ብላለች። እንግዲህ ሀኒዬ በጣም የሚገርም በጣም የሚያስቅ ዘና ፈታ ያለበት ልበላቸው ነው ያለች። እኔ ግን ብትላቸው ኖሮ በጣም ደስ ይለኝ ነበር። እናንተስ? ወይ መድኃኒዓለም እኔ እኮ ማርያምን አንዳንዴ በጣም ነው መሳቅ የምወጣው። ስለዚህ እስኪ ወደ ቀጣዩ ቪዲዮ አሁንም እራሷ ጋር ናት። ገና ይዛባችሁን ነው የማወራረድላችሁ። ዝም በይኝ በእናትሽ። አሁን ላይ የምትንጠለጠል ቬንትሌተር የተሽከረከረ ወንድ እየመረጠ ጤው የሚያደርግ መሳሪያ ማገኝ ሮዛ ሙች ሶስና ትሙት ራሴን ቢሆን ተሰጠዋለሁ ይዞ ጤው ወንዶችዬ እንግዲህ ጤው ተብላችኋል። እስኪ አሁንም ከሷ ጋር ነው ማለት ነው። አብራችሁ ቆዩ። ያው ዘና እያላችሁ እንደሆነ ተስፋ አደርጋለሁ ማለት ነው። በእንዲህ አይነት ጅማታም አልፈልግሽም ከመባል በላይ ምን የሚያስቅ ነገር አለ? ይህን ጊዜ እኮ ኮሜዲያኖች ኮምከን ይሆናል ብለው ይሆናል እኮ የሞገሴን አላዩ። እሺ አሁን ሁሉንም ነገር አውቀሻል አይደል? እሺ ደግሞ የሚነገረው በሾህ ነው። ሶሲ ይቻብባል እንደኔ የተመቸችው ካለ እሾህን መንቀል በሾፍ ነው። ወንድ ቢሄድ ወንድ ይተካል ማለት ነው። ስለዚህ ሴቶችዬ ወንድ ቢሄድ ወንድ ይተካል፣ እሾህን በሾህ መንቀል ነው። ሲሄድ እናንተ እንደዚህ እየጠጣችሁ ወይም ደግሞ እንደዚህ እየሰከራችሁ ራሳችሁን ጥላችሁ ምናምን እየጮኻችሁ ምናምን አይደለም። ተረጋግታችሁ መጀመሪያ መረጋጋት መጸለይ ምናምን አለባችሁ። ከዛ በኋላ ግን ተረጋግታችሁ እሾህን በሾህ ስለሚነቀል ወይም ደግሞ ሰው በሰው ስለሚተካ ምንም ማለት አይደለም። ማሰብ አለባችሁ፣ መረጋጋት አለባችሁ ማለት ነው። ሮዛ እንዴት ሆኖ እንዴት አድርጊ? እሱ እኮ ሾህ ሳይሆን ማረሻና ሞፈሩን ልቤ ላይ ተክሎ እንዴት አባቴ አድርጊ? በምን አባቴ ልንቀለው? በምን አባቴ? ኧረ በእናትሽ በባዶ ወዲህ ዝም ብለሽ አትጋጪ። እስኪ በርገሩን እንኳን ትንሽ ቢይበት። እንዴት አድርጌ ልብላ? በበላውስ እንዴት ሆኖ ነው ጎን የሚሆነኝ? ሮዚ ልክ እኮ ካምፋየር ላይ እንደምትጠበስ የዶሮ አርስቶ እኮ ነው እያገላበጠ አንጀቴን ቆሽጤ ጨጓራዬን እኮ ድብን አድርጎ እኮ ያቃጠለ ድብን።
እንግዲህ እንዳያችሁት ነው ማለት ነው። በንዴት ወይም ደግሞ አብዛኛውን በተለይ ይሄ የሚታየው ወንዶች ላይ ነው። የሆነ ነገር ችግር ሲገጥማቸው ችግሩን ከመፍታት ይልቅ በመጠጥ ማሳለፍና በመጠጥ ራሳቸውን መደበቅ ይፈልጋሉ ማለት ነው። ግን እንደዛ ማድረግ ሳይሆን ያለብን በመጀመሪያ ትልቁ ነገር መጸለይ ነው። ለዛ ለገጠመን ችግር ጸሎት ማድረግ ነው ማለት ነው። ከምንም በላይ ፈጣሪ ይጠብቀናል፣ ይረዳናል፣ ያግዘናል። ከዛ በኋላ ደግሞ ነገሮች ለበጎ ነው ብሎ ማሰብ ነው። እንደዛ ካልሆነ ግን በመንጠጣ ሰዓት መጀመሪያው ጉዳታችን በሁለተኛም የምንጎዳው እኛ ነን ማለት ነው። ስለዚህ ማስተዋል ይኖርብናል፣ ማሰብ ይኖርብናል ከማድረጋችን በፊት ማለት ነው። ስለዚህ ስለምንጠጣ መጠጥ ነገሮችን ይለውጣቸዋል ማለት አይደለም በፍጹም። ለጊዜው ምናልባት እኛ ስለምንሰክር ውስጣችን ስለሚጎዳ ማሰብ ስለማንችል ጭንቅላታችንን ስለሚደፍነው ያን ነገር ያስረሳን ወይም ደግሞ ደስተኛ ይሆን ይመስለናል። ነገር ግን ስሜታችንን የልባችንን ችግር ጉዳታችንን በፍጹም በመጠጣት ወይም በመደበቅ በመናደድ ወይም በእንትን በማለት ማውጣት አንችልም። ማውጣት የምንችለው በመጸለይ በመለመን ወደ አምላክ በመቅረብ ነው። ስለዚህ ሁላችንም ችግር በገጠመን ጊዜ ወደ አምላካችን እንጩህ እንጂ መጠጣት መፍትሄ አይደለም አይሆንም ማለት ነው። ስለዚህ እስኪ አሁንም ከሷ ጋር ቆይታ ይኖረናል ማለት ነው። አሁንስ አበዛሽ ወልደቂ አንቺ ነው እንደሚገርምሽ በዚህ ሁኔታ ያትጠራጠር ገና አሲድ መጠጣት አይቀርም። ስለዚህ ከልክለሽ ምንም የምታመጪው ነገር የለም። ምንም የምታመጪው ነገር ይልቅ ተቃጠለው አንጀቴን ይሄንን ይመስላል ማለት ነው። እንግዲህ ሀንዬ በጣም ተናዳ በመጠጥ ነው ነገሮችን መጀመሪያ ሰክራ ብዙ ነገር ተናግራለች። በኋላ ደግሞ በመጠጥ ነገሮችን መደበቅ ፈልጋለች። ነገር ግን ነገሮችን የምንደብቃቸው ወይም የሚገጥመንን ችግር ልንወጣው የምንችል በመጠጥ አይደለም፣ በፍጹም በመጠጣት አይደለም። የመጀመሪያውና ዋናው ነገራችን በመጸለይ ማለት ነው። ሁለተኛው ደግሞ ከመጸለይ ውጭ ረጋ ብለን ማሰብ ነገሮቹ ለምንድነው የሆኑ ለምንድነው ይሄ ነገር ሊፈጠር የቻለው ለምን ይሄ ነገር ተፈጠረ የሚለው በደንብ ረጋ ብለን ተረጋግተን ካሰብ ላለብን ችግር መፍትሄዎችን እናገኛለን ማለት ነው። ሌላው የአባቶችን ምክር መስማት የትላልቅ አባቶችን ምክር ብንሰማ እንዲሁ እኛን ሊለውጠን ወይም ደግሞ ከዛ ችግር ልንወጣ እንችላለን ማለት ነው። ከዛ ውጭ ግን ትልቁና ዋናው መጸለይ ነው ላለው ስለነበረን ቆይታ ከልብ አመሰግናለሁ። ስለምትከታተሉኝ ወዳችሁና ፈቅዳችሁ ስለምታዳምጡ ከልብ አመሰግናለሁ። ውድ ቤተሰቦች በጣም ከልብ አመሰግናችኋለሁ ማለት ነው። በድጋሚ ለሀገራችን ሰላም ያድርግልን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነቷን ይመልስልን። ህዝቦቹ አንድ የሚሆኑበትን መንገድ ፈጣሪ ያድርግልን። ሁላችንም በጸሎት ሀገራችን ኢትዮጵያን እንትንን በል ማለት ነው እናስባት። በምንጸልይበት ሰዓት ስለ ሀገራችን እንጸልይ። ስለኛ ብቻ ሳይሆን ስለ ሀገራችን እንጸልይ ማለት ነው። ከዚህ በመቀጠል እንግዲህ ሌላ ጊዜ እንገናኛለን ማለት ነው። ቤተሰብ ያልሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን በመጫን ቤተሰብ ሁኑ ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ ሀንዬ በጣም ተናዳ በመጠጥ ነው ነገሮችን መጀመሪያ ሰክራ ብዙ ነገር ተናግራለች። በኋላ ደግሞ በመጠጥ ነገሮችን መደበቅ ፈልጋለች። ነገር ግን ነገሮችን የምንደብቃቸው ወይም የሚገጥመንን ችግር ልንወጣው የምንችል በመጠጥ አይደለም፣ በፍጹም በመጠጣት አይደለም። የመጀመሪያውና ዋናው ነገራችን በመጸለይ ማለት ነው። ሁለተኛው ደግሞ ከመጸለይ ውጭ ረጋ ብለን ማሰብ ነገሮቹ ለምንድነው የሆኑ ለምንድነው ይሄ ነገር ሊፈጠር የቻለው ለምን ይሄ ነገር ተፈጠረ የሚለው በደንብ ረጋ ብለን ተረጋግተን ካሰብ ላለብን ችግር መፍትሄዎችን እናገኛለን ማለት ነው። ሌላው የአባቶችን ምክር መስማት የትላልቅ አባቶችን ምክር ብንሰማ እንዲሁ እኛን ሊለውጠን ወይም ደግሞ ከዛ ችግር ልንወጣ እንችላለን ማለት ነው። ከዛ ውጭ ግን ትልቁና ዋናው መጸለይ ነው ላለው ስለነበረን ቆይታ ከልብ አመሰግናለሁ። ስለምትከታተሉኝ ወዳችሁና ፈቅዳችሁ ስለምታዳምጡ ከልብ አመሰግናለሁ። ውድ ቤተሰቦች በጣም ከልብ አመሰግናችኋለሁ ማለት ነው። በድጋሚ ለሀገራችን ሰላም ያድርግልን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነቷን ይመልስልን። ህዝቦቹ አንድ የሚሆኑበትን መንገድ ፈጣሪ ያድርግልን። ሁላችንም በጸሎት ሀገራችን ኢትዮጵያን እንትንን በል ማለት ነው እናስባት። በምንጸልይበት ሰዓት ስለ ሀገራችን እንጸልይ። ስለኛ ብቻ ሳይሆን ስለ ሀገራችን እንጸልይ ማለት ነው። ከዚህ በመቀጠል እንግዲህ ሌላ ጊዜ እንገናኛለን ማለት ነው። ቤተሰብ ያልሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን በመጫን ቤተሰብ ሁኑ ማለት ነው።